እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደቆጨ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ። የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰብስክራይብ ለምታደርጉኝ በጣም ከልቤ ነው የሚያመሰግናችሁ። ላይክም ላደረጋችሁኝ ከልቤ አመሰግናችኋለሁ። አበረታቱኝ፣ ያው አበረታቱኝ። እንግዲህ አንዴ መጥቻለሁ፣ በደንብ አድርጋችሁ አበረታቱኝ እላችኋለሁ። ዛሬም እንግዲህ እንደተለመደው ሱመያ የባሏንም አይብ ይዛ ወጣለች። ራሳቸው ነው አይባቸውን ያለቀቁት። ቪዲዮው ግን አይቼው ነበር፣ አልሰራሁበትም። እኔ ራሴ ልበላልኩትም አሁን ገና ነው አየሁት። እስቲ እናንተም ተመለከቱት ይሄንን ጉድ ማለት ነው። በቃ ምን ያክል እንደሚናደዱ ምን ያክል ቂም እንደሚይዙብኝ ሳስበው ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን፣ ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ፣ ለምን ሴት ልጆች ናቸው አባታችን ይፈልጋሉ። በቃ ማለት ብዙ ነገር ነበር ሳስብ የነበረው። ልጆች እንደዚህ ብሉኝስ እኔ ምን አይነት ነኝ? ባገኘሁት ኑሮ ባህር ዳር ወይ ደግሞ አዲስ አበባ ነኝ ባልኩት ኑሮ ምን አለበት? ለምን ባህር ዳር ብዙ አልጠቀመው? እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለምንም ጭቅጭቅ አገኘው ነበረ። ግን አላህ ሲረዳኝ ደግሞ እኔ ባህር ዳርም ጎንደርም አልነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ብዝት ይበልልኝ ማለት ነው። ትናንትና ተኝቼ ማታ ላይ ማለት ነው አንድ ቪዲዮ ተላከልኝ። ቪዲዮውን ክፍት አድርጌያለሁ ማለት መጀመሪያ የላኩልሽን ሊንክ ሲሉኝ ሀዋም ላከችልኝ ሊንኩን። የላኩልሽን ሊንክ ግቢና ይኸው ስትለኝ እያወራኋት ነበረ። እሺ በቃ በኋላ ያዋለው ብዬ ያው የልጅና ስለሆንኩኝ እኔም አልተመቸኝም አላየሁትም ማለት ነው። ከዛ አሁን ሊንክ ብዙ ሰው የሚልክልኝ ሰው ሲበዛ ምንድን ነው ብዬ ገባሁ። የሆነ ሰው አየሽ እንደዚህ ሪከርድም ተላከልኝ፣ ባልሽ የሰራውን አየሽ ወይ ምናምን ሲሉኝ እንዲ ምንድን ነው ብዬ ገብቻ ቪዲዮውን ምንድን ነው የሰሩት ብዬ እሱ ጋር ሳይ ምንም ነገር የለም። ምን ግራ ገባኝ። ከዛ ጀሙሾ የሚለው ላይ ገብቼ ሊንኩን ስነካ ጀሙስ ወደሚለው ቻናል ወሰደኝ ማለት ነው። ከዛ ሳይ እንትን ብሏል። የሆነ ቪዲዮ አየሁኝ። ቪዲዮን አይቼ አልጨረስኩም፣ ወጣሁ። ሊንኩን ሳይ ከዛ ተቆርጦ ሲላክልኝ አቶ ሰይድና አዩ ሚስጥራቸውን ዝርግፍ አላረጉትም። አላህ ሲያጋልጥ አለ የኔ አምላክ እኮ ነው። አላህ ሲያጋልጣቸው ሚስጥራቸውን አወጣባቸው። ከዛ እኔ መጀመሪያ ሳየው ማለት ነው 50 ምናምን ወደ እንደዛ አካባቢ ነው መሰለኝ ታይቷል። በዛ ሰዓት እኔ በደንብ አላየሁትም። ለካን ድምፅ ነበረ የሰይድን ሲገባ እየገባ ነው የመሰለኝ እኔ ማለት ነው። ድምፁን ሰምቼዋለሁ እና ምናምን ስትለው ድምፁን ሰምቼዋለሁ። ግን ምንድን ነው የመሰለኝ ሊገባ ከውጭ ሊገባ ያወራችሁ ነው የመሰለኝ። ወጣው በጣም ታይቷል ማለት ነው። የእሷ ላይም ለቀውታል። አልገባኝም። ዝም ብዬ ገባሁ። ለብቻ ቪዲዮውን ቆርጠው ሲልኩልኝ ምን እንደሆነ የገባኝ የዛ ሰዓት ነው ማለት ነው። ከዛ እኔ ሳይሆን በጣም ነገር አንድ ግራ የገባኝ ነገር ምንድን ነው ወላሂ ልበላል ሰይድ ተሳስቶ ነው ወይስ አውቆ ነው መሰለኝ ማለት ያን ሁላ ሰው ያን ሁላ እይታ እስከሚኖረው ድረስ አውቆ ይታይ ብሎ ትቶት ነው ወይስ አላህ ተጋለጡ ሲላቸው ነው የሚለው ጥያቄ ሆነብኝ ማለት ነው። እና ምንድን ነው እኔ አሁን በዚህ የገባኝ ነገር ምንድን ነው ለካን ሰይድ ከአዩ ጋር ሆነው ማለት ነው መጀመሪያ የመን እያለው ራሱ ከኤርፖርት ጀምሮ ስትመልሰው ምናምን ስታለቅስ በረኪና ጠጣለሁ ምናምን እያለች የነበረው ነገር ፓርት ሁሉ ያ ሁሉ ሳስበው ለካን ሰይድ ከካሜራ ጀርባ ይሆንና እኔ ጋር መምጣት ያልፈለገ ጊዜ እሱ መሄድ እንደፈለገ አዩ ደግሞ እንደምከለክለው ከዛ ለአዩ ብሎ እንደቀረ ያስመስላል ማለት ነው። የት እሱ ያለው የት ነው? ከካሜራ ጀርባ። አዩ ደግሞ እዚህ ጋር ተስማምተው ማለት ነው ሁለቱ። አሁን ትናንትና ምንድን የተረዳሁት መጀመሪያ ያቺኛዋን ፀጉሯን የለቀቀችዋ ልጅ ጋር የሰሩት ጋር ከዛችኛዋ ልጅ ጋር የሰሩት ቪዲዮ ጋር ማለት ነው አዩ ምንድን ያለችው እዛ ጋር የተናገረችው ሰይድ
ፍራንክ ሲያደርጋት የተናገረችው ሚስጥር አለ። አዩ በስነ ስርዓት እኔ እንደማፈልገኝና እኔ እሱንም ራሴ በአካል እጄ ስለተረዳሁት እንትን አለ በስነ ስርዓቱ እኔ እንደማትፈልገኝና እዚህ ዩቱብ ላይ እሱ በይ ሲላት ነው እኔ ምንም ችግር የለውም እሷ ባለችበት እኔ ባለሁበት እኔ ሱመያን እኮ ወዳታለሁ ምናምን የምትለው ማለት ነው። ማን በይ ብሏት ነው? ሰኢድ በይ ብሏት ሱመያን ወደዋለሁ የምትለው። በሀቂቃና በትክክለኛው ደግሞ አዩ እኔን የማትፈልግም እኔ ያለሁበት እንዲገናኝ የማትፈልግም እኔ ማየት እንኳን አትፈልግም። ይህን ቪዲዮ ደግሞ የተናግራለች እዛ ከዛ ከልጅቷ ጋር ልጅቷን የመታችበት አዲስ አበባ ሂጅ ያገኘዋት የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው። ያንን ቪዲዮ ለማስተካከል እኔ እኮ ካልፈለግ ለምን አቆርጠው? ያንን ቪዲዮ ለማስተካከል ነው እንግዲህ ካሜራ አስቀምጣለሁ እኔና አንቺ ለእኔ ማለት ሰኢድ ለእኔ ክብር አለው እንድል ማለት ነው። ሰኢድ እና ደግሞ ተመልካቹም ለመጀመሪያ ሚስቱ በጣም ትልቅ ክብር አለው ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለሁ። አንቺ እንደዚህ ብለሽ ወይ ተጣልተናል፣ ተገናኝተን አናውቅም፣ በሱመያ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰኢድ ነግሯት ካሜራውን ቁጭ አድርገው እናት አሁን አትገባም ምናምን ወይኔ እኔ ግርም አለኝ። ያላ ስራ ነው ወይ ሳቀው ነው አልኩ። ያኔ አያችሁ ከዚህ በኋላ እኔ ምን አይነት የኔ ሞኝነት እንዳጋለጣቸው ያሰብኩት። ለማንኛውም የማወራው እንዲገባችሁ ያላያችሁ ካላችሁ ከፈለጋችሁ ሊንክ ወደ እዚህ ጋር ያሳያችኋለሁ እና ቪዲዮ ላሳያችሁ ማለት ነው። ተቆርጦ የተላከልኝ እዩት ከኔ ጋር ቪዲዮ ስህተቱን ማለት ነው። ሰኢድ ይሄንን መፍት ነው ያለባችሁ። ይኸው ከዚህ በፊት እንደዚህ አምሽቶ አያውቅም፣ ቆይቶ አያውቅም። ዛሬ ግን ይኸው ቆይቷል። እስካሁን አልገባም። ምንድን ነው የምለው? እሺ እኔ ምንም ማድረግ አልችልም። ልክ እነሱ ካሜራ ደቅ ነው እንደጠበቁኝ እኔም ካሜራ ድቅ እና አድርጌ ቁጭ አድርጌ ነው የምጠብቀው። ለምን ካልታረቀኝ ቢገለኝስ? ከዚህ ፎቅ ላይ በቃ ጇብ ያደርገኝስ? ከዚህ ጋር ማለት ነው ብቻ በደንብ ልብ ብላችሁ ይልኝ የአዩን ፊት ማለት ነው። ሰኢድ የመጀመሪያዋ ሰከንዷ ማለት ነው እንደዚህ ምትለው ስሬሱና ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደው ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ነው በቅንድቧ ነው ያወራቸው። ሰኢድ ናግባ ከዛ አይ ቆይ ጨማምሪበት ጨንቆኛል ምናምን ብለሽ ከንፈሯ እንዴት እንደምትበላያችሁ ያኔ ሰኢድ ማለት ነው በደንብ ይፈራታል። ዝም ሲያስበው ይፈራታልም ይወዳታል ማለት እኔ አሁን እዚህ ቪዲዮ ላይ እንደተረዱት ምን ያክል ልጅቷ ስሬስ እንደሆነች እንዴት ስሬስ ሆና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ ብለሽ ያለች ነው። ሰኢድ ከጀርባ ድምፅ ሲሰማ ቀስ ብሎ እንደዚህ ብለሽ ጨማምረሽ መቶ ማያውቅ ምናምን ብለሽ በይ ብለሽ ጨማምረሽ መቶ ማያውቅ ምናምን ብለሽ በይ። ማንን ለመሸወር ነው የሁሉ? እኔ ሱመያን። ከዛ ባለፈው ለእኔ ብሎ ደበደባት። ባለፈው ሰኢድ አሁን ሳሰው አይመታትም፣ አዩን አይመታትም። እንደውም የሚፈራው እሷ እንዳትመተው። ሰኢድ በደንብ በስነስርዓት ነው አዩን የሚወዳት በስነስርዓት ማለት ነው። እኔ ከፈለገ ይውደዳት፣ ወላሂ የእውነቴን ነው ይውደዳት፣ ግን እኔን ይተወኝ በቃ እየፈለግኩ ነው አትበል። እዚህ ጋር ራሱ ሱመያ በአላ ተገናኝ እውነት መስሏቸው አንተ ዩቱብ ላይ የምትሰራው ነገር እውነት የሚመስላቸው ሰዎች ብዙ ናቸው ያሉት። አሁን እኔ በዛ እንዴት እሷ የሆነ አንቺ ማን ሆነሽ ነው አንቺ ማን ስለሆንሽ ነው ከሰኢድ ጋር ማትገናኙ የሚልም ሰው ነበር። እኔ ግን ይህን ነገር ስለምፈራ ነው የማልገናኘው። ለእኔ ሳይሆን ለልጆቼ ነገስ ሰኢድ በእሷ ንግግር ከሆነ የሚሄደው አስባችሁታል ምን አይነት ህይወት እንደምኖር እንዴ? ከዚህ ሁላ ነገር በሰላም መለያየት እያለ የምን ከሁለተኛ ሚስት ጋር መጨመላለቅ ነው? ቀጥ አድርጎ ማስተዳደር የማይችል ከሆነ እሷን ፈርቶ ሰኢድ በደንብ ነው የሚወዳት፣ ያስታውቅበታል እኮ
እንደ የልጅቷን ስሬስነት ቪዲዮውን መጀመሪያውን እንዴት ሁና ስሬስ ሁና እንዳናገረችው ማለት ነው ሲነግራት እንኳን ማለት ነው እንደዚህ ቅንድቧን ከፍ አድርጋ የንዴት ነው። ይሄኔ ስንት ለምኗት ስንት እግሯ ስር ወድቆ በእናትሽ ካሜራ እናስቀምጥ እንደደበቅሽ አስመስለሽ እንደዚህ እንስራ። ይሄን ሁላ መሰራለት በጉቦ ነው እንጂ በነፃ ያሰራለት። ይሄኔ ለእያንዳንዷ ተመካክሮ ለሚሰሯት ቪዲዮ ማለት ነው እንደዚህ በይ በሚላት አዩ የሆነ ነገር ትቀበለዋለች። ምክንያቱም ያስታውቃል አቀማመጧ ቅንድቧን ሰቅላ ከንፈሯን እየበላች እንዴት እንትን እንደምትለው ማለት ነው። ስለዚህ እኔ ግርም ያለኝ ነገር ሰይድ እንደው እኔ በቃ ማለት አሁን እኔን አገር እንደምፈለገ ለማስመሰል እኔማ ከሀገር ሀገር ስትሄድ ራሱ አዩ ራሱ ተከትላ ትሄዳለች መሰለኝ እንጂ ብቻ አትሄድም። ከካሜራ ጀርባ እያረካት ነው ደግሞ የዛን ጊዜ ማለት ነው። አይ በቃ ሰይድ የሆነ እየተመካከሩማ የሚሰሩት ምናልባት ሁሉም ቪዲዮ ላይ መካከሩበት ይችላሉ፣ ግን እየተመካከሩ የሚሰሩት ቪዲዮ ይኖራል። አሁን የወጣባቸው እንጂ ማለት ነው። አሁን ሰይድ ከጀርባ ባይሆን ኑሮ እኔ ይህን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለእኔ ክብር አለው እንደዚህ አይነት ለእኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን የሚላት ከሆነ በቪዲዮ ብቻ ስነስርዓት ያዥ የሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባለሁ። ለእኔ እንደዛ ከዛ ሰይድን እንገናኝንና አንድ ላይ እንኖራለን ማለት ነው። አንድ ላይ ከኖርኩ በኋላ ልጨፈልቁ ለሁለት እንደዚህ ራሱ መያዲስ ተነቃቅተና ሰይድ ምንም ከዚህ በኋላ ፍርፍር ብትል እኔ እንደዛ አይደለም። ሲፈጠር እኮ እሷም ተናገራች። ሱመያን ልጆቹን ነው ማግኘት ይፈልገው ልጆቹን ካገኘ በኋላ እሱ ልጆቹን ከያዘ በኋላ የራሷ ጉዳይ ይላል ወይ ደግሞ የሆነ ነገር ያደርጋታል፣ አንቺም ታሳድጋቸዋለሽ እያለኝ ነው አሁን አዩ ማለት ነው። እኔ እርግጠኛ አሁን የምነግራችሁ ነገር ለአዩ ደውዬ እዚህ ቦታ ነኝ ልጆቹን ሰይድ መጥቶ የወሰደ አፈልግም ብሎክ ነው የምታደርገኝ። ዛሬ አረጋገጥኩ። እንደውም እኔ አዩን አሁን አልፈራም። ለምን እሷ እኔን ማግኘት በጭራሽ አትፈልግም፣ እንድንገናኝ ማስፈልግም። ቪዲዮ ላይ ወጣ ሱመያ በእናትሽ ተገኝ ምናምን ሰይድ በይ እያላት ነው። እንደዚህ በይ አንቺ እንደምትወጃት እንድታቅ እሷ ተወደኛለች ብላ ካሰበች ልጆቹን እዛ እንድትመጣ እንዳትሸሽ ልጆቹን እዛ ብኝ እንዳትሸሽ። ደግሞ እኮ እዚህ ቪዲዮ ላይ ማለት ነው እኔ እኮ ሰይድ ሱመያን እኮ እኔ ወላሂ እወዳታለሁ እኮ ደግሞ አባባሉ እኮ ወላሂ እኔ እወዳታለሁ እንዴ ግዴታ እኮ እኔ እኮ ማለት ነው እኔ አዩ ካልወደደችኝ አልመጣም መቻልኩኝ ወጣኝ። እኔ አሁን ወጣኝ መጀመሪያ እኔ ቆይ እኔ ሳውራ ግልጽ አይደለም እንዴ እኔ አዩ ካልወደደችኝ መቼ አልመጣም አልኩ። ሰይድ በየቪዲዮ ሱመያን ወዳታለሁ እንዳስባልካት ነው ሱመያን ወዳታለሁ እንዳስባልካት ነው። ሲፈጠር የውሸት እንደሆነ በደንብ ያስታውቃል። ሰይዱ ወላሂ ብትመጣ ችግር የለው ምናምን ብላ ቀባጥራ የዛን ጊዜ ከኢትዮጵያ ከየመን እንደመጣው ከኡመር ጋር ሲሄድ አይኗን ማየት አልፈልግም። የዛን ጊዜ ራሱ የተቆረጠ ብዙ ነገር አለ እዛ ቪዲዮ ውስጥ ማለት ነው። እነሱ ቢሆን ይለቁት ነበር። እኔ መታ እንደዚህ መታ እኔ ቢሆን ያንን ወሬ ያወራሁት ሳይድም ይሆን አዩም ትሆን ይለቁት ነበር። ብዙ የቀባጠረችው ነገር ነበር፣ ግን እኔ ያለቀኩትም ምክንያቱም ነግበኔ ነው ልጆችም ስላሉኝ ማለት ነው። እናት ነኝ አሁን እኔ ሴት ብቻ ሳልሆን እናት ስለሆንኩኝ እንደ እናትነቴ ነው የሚሄደው። ለምን እች ልጅ አላቃትም፣ ጓደኛ የሆና ባሌን አልቀማችውም፣ ቀርባኝ ምናምን በሆነ ነገር አንተዋወቅም። እኔና እች ልጅ ምንም ቂም የለንም፣ እና ሰይድ አገናኘን። ስለዚህ ለአንድ ወንድ ብለን ደግሞ መገዳደልና መጣላት የለብንም። የልጆች አባት ነው፣ የልጆች አባት መሆኑን መቀየር አልችልም፣ ባልነቱን ግን መቀየር እችላለሁ። ስለዚህ የልጆች አባት ሆኖ ከእሷ ጋር የሚያጣለኝ የሚያጠማምደኝ የሚያባላኝ ነገር ምንም ነገር የለም። እንደሷ አይደለም። እኔ እንደሷ የዚህን ያክል የገነነ ጥላቻ እኔ ለሷ ምንም የለብኝም። እኔ አዩን አልወዳትም አልጠላትም፣ በአጭሩ ማለት ነው። የማልጠላት ምክንያት ምንም አላደረገችኝም። እሷ ጥፋተኛ አይደለችም። አታውቀኝም፣ አላውቃትም። ለአግባሽ አላት አግባኝ አለችው። ማንኛውም ሴት የምታደርገውን ነው ያደረገችው። የማልወዳት ደግሞ የባሌ ሚስት ስለሆነች በእሷ ምክንያት ነገሮቹ ሁሉ ነገር ለምክንያት ነው አይደለም እንጂ ይሄ አላህ የጻፈው ነው። ግን ምክንያት ያስፈልገዋል ለሁሉም ነገር። ሰውም ሲሞትም ሆነ ሰው ሲድን ሰበብ ስለሚያስፈልገው ነው። በዛ ምክንያት በእሷ ሰበብ ነው የተለያየ ነው ብዬ ስለማስብ ለዛ አልወዳትም፣ ግን ደግሞ አልጠላትም በአጭሩ ማለት ነው። እኔ ባገኛት ይህ እንደዚህ ምናምን ብዬ ሰድቤያት አልሄድም። በስነ ስርዓት ሰላም እላታለሁ። ሰላም ማለትም ካልፈለግኩኝ ደግሞ
ኖርማሊ እንደዚሁ እንደማንኛውም ሰው ወይ እንደማያውቃት ነው ቁጭ ማለት ትችላለህ። ከዚህ ውጭ ግን በየቪዲዮ ልጅቷ እኔ እኮ ተጠራጥሬያለሁ። በየቪዲዮ ማለት ነው እኔ ወላሂ በጣም ነው የምወዳት። እኔ ወላሂ ሰይድ ልጆችንም እወዳለሁ፣ አንተንም እጠላለሁ። አሁን እንደዚህ ስትል አንተ የውሸት ማለት ነው ሱመያን እወዳታለሁ እያስባልካት ልጆቼን እወዳለሁ በይ እያልካት እያለች እኔ እውነት መስሎኝ ብመጣና ወይ እሺ መኖር ካልቻለ ልጆችን አሳድግ ብዬ ሰጠውክ። አንተ ትልቅ ሰው ያሲንን የሚያክል ሰውዬ ያንን የሚያክል ከርዝመቱ በጣም ነው የሚረዝማት። ለምን እሷ አጭር ናት፣ ረጅም አይደለችም። እንትና ያሲን ረጅም ነው። ያንን የሚያክል ሰውዬ ጥርሱን ውልቅ ያደረገችለት ያገኘችውን ሰው ሁሉ ካላነኩኝ ካልገደልኩኝ የምትል ሴትዮ አንተ ራስህ በምን አይነት ፍቅር ብደነዝዝ ነው ልጆችን እንድሰጥክ የምትፈልገው? እኔ ጥያቄ የሆነብኝ ማለት ረፍት ያሳጣኝ ይሄ ነው። ልጆችን ለምን ትፈልጋለህ? አዩ እንድትዝ በነገራችን ላይ ማለት ነው። አሁን እኔ ራሴ ያሰብኩት ነገር ምንድነው አልጋ ላይ ሆኖም እንደዚህ ካሜራ ደቅኖ ይሄም ሁሉም ከሳይድ ነው የሚያደርገው። ምክንያቱም አልጋ ላይ ወጥቶ ካሜራ ደቅና ሊተኙ ሲሉ ቆይ ቪዲዮ አለ ብለዋለች ትላለች ማለት ነው። ይሄ ሁሉ እኔ ሲመስለኝ ሳይድ ነው። ለምን እንደዚህ ሲሆኑ ሲታይ ሱመያ ተሰምቷት ባሌንማ አለቅላትን ብላ ልትመጣ ሞኝ ራሳቸው ተሞኝቶ ሰውን ሊያስሞኙ እንትን መሆናቸው በጣም ከባድ ነው። ይሄም ከሱ የመጣ ነው የሚመስለኝ ማለት ነው። የተኛ ሴት ናት እንግዲህ ካሜራ ከባሏ ጋር ሆና ካሜራ መደቅ ነው እንዴ? አረ ዘመኑም ቢሆን ራሱ እኮ እናረግም ወላሂ አይደረግም። ሁሉ ነገር እንትን ሱመያን ለማስቀናት ቀንታ ከመጣች ብለን መሰለኝ። እሱ ምናልባት ለበሱ ቤት እንትኑ ነው ቢላቶ ነው። ግን ማሻአላህ ሱመያ ደግሞ በጣም ጀግና ልጅ ናት። አረ ጀግን በይ፣ ጠንከር በይ። ጥንክርናሽን እኔ በጣም ነው የሚያደንቀው፣ ወድጄዋለሁ ወላሂ። ለምን እሷ ደጋግማ ነው ወጣ ለሰው እየደወለች እኔ ልጆቿን አልፈልግም እያለች ያለችው። እኔም በሆን አልፈልግም። ማንም የማንን ልጅ ማሳደግ አይፈልግም፣ እውነት ለመናገር ከሆነ ማለት ነው። እኔ ለምን ልጆችን አልፈልግም ማለች ወዳኔ የገባችበት ማለት አይደለም። ወላሂ እኔ ልጆችን ከቻልኩኝ ራስ ያሳድጋለሁ፣ ካልቻልኩ ደግሞ ለሱ ቤተሰብ አካል ይሆናል እንጂ እንደዚህ ለምን አዩም ትሆን አይደለም። ሙሻዩ አይደለችም። ሌላም ሰው ቢሆን ሌላም ሰው ቢያገባ እኔ እንጀራ እናት ኢንሻአላህ ልጆችን እንድታሳድጉብኝ አልፈልግም። ለወደፊትም እኔ አላህን የምለምነው በእንጀራ እናት ልጆች እንዳያድጉብኝ ነው። እኔ አይደለም በእንጀራ እናትም በእንጀራ አባትም ልጆች እንዲያድጉ አልፈልግም። በቃ ይሄ ነው። እና እኔ እንኳን ብፈልግ የእሱን አስተሳሰብ ነው ያሰብኩት ማለት ነው። እንደዚህ እብድ ቀውስ የሆነች እብድ ልጅ እያየ ከጣገቡ አድርጎ እኔን የውሸት እወድሻለሁ በያት፣ የውሸት ልጆቹን እወዳለሁ በይ ብለክ አስብላሃል እንደሆነ አውቀህ እኔ ደግሞ ዩቱብ ላይ የማየው ነገር አምኜ እንደዚህ ልጆችን አንጠልጥዬ ይዤ መጥቼ ሰይድ በቃ እንካ እኔ እናንተ ስለማንሆን ግን ልጆች እነዚህ ልጆች ስለሆኑ አሳድጋቸው ብዬ ሰጠው። ግን ከዛ አዩ ምን ታረጋቸዋለች የሚለው አልመጣልህም፣ አላሰብክም። አልመጣልህም፣ አላሰብክም። እንዴ አይምሮ ምድር ያደነዘዘው የዚህን ያክል ምን በጠጣ ሽንቷን አጠጥተዋለች ያለችው ራሱ አጠጥታለሁ ሰይድ ወላሂ እሷ አጠጥታ እንዳይሆን እና ለማንኛውም አልሐምዱሊላህ ሲያጋልጣችሁ ቪዲዮዎቹን አወጣባችሁ። የኔ ንጹህነት አምላክ ለምን ባለፈው ራሱ በቃ ብዙ ሰው ደስ ብሎት ወይኔ ሱመያ በቃ ብዙ ሰው ይለኛል ሰይድ ለአንቺ እንዴት እንደሚቆረቆር አንቺን ትንሽ ስትነካሽ ሱመያን እንዳትነኪያት እንዴት እንደሚል ምናምን ብዙ ሰው ነው የሚለኝ። እና ብትታረቂ ደግሞ የበለጠ በቃ አብራችሁ ብትሆን ደግሞ የበለጠ ያስከብርሻል፣ የበለጠ አንቺ ጋር ትሆኛለሽ እንትን ትላለች፣ የበለጠ ከአንቺ ጋር የበለጠ ያስከብርሻል፣ የበለጠ እንዳትነካት እያለ እሷ ናት የምትናደደው። ግቢ በጣም አበዛሹ፣ የለመነሽ ነው፣ አገር ከሀገር አታዙሪው ምናምን ብዙ ሰው ነው ያለኝ ማለት ነው። ወንድ ልጅ
የሆነ ጭልም ያለ ፍቅር ካፈቀረ ማለት ነው አይደለም ለምሽቱ ለእናቱ አይመለስም። አስቡት። እኔ ታዲያ አሁን በዛ ሰዓት በኮሜንት ሴትም ልጅ ደግሞ ዝም ብላ በሰዎቹ ተገፋፍቼ አይ በቃ እሺ ይሁን ብዬ ብታረቅ ማለት ነው 10 ዓመት ቀላል ምን እንደሚገጥመኝ አያችሁ? የውሸት የሆነ ነገር ውስጥ ይጀዘፈቅ ከዛ መውጣት አንድ ከሄዳችሁ ደግሞ መውጣት አትችሉም። ከታረኩ በኋላ እንደገና መልሼ የት ሄዳለሁ? አሁን እኔ ሜጄን መቀመጫን አቅም አንዱ ለቀን ደህና ይሆናል። የት ነበርሽ ሲለኝ ምናልባት እኔም እንደዚህ አይነት ቦታ ነበርኩ ልለው እችላለሁ። ከዛ ቤተሰብ ጋር እንሄዳለን። ከዛ ምን እንላለን ምናምን ከዛ ለሁለት ወር ወይ ደግሞ ለአንድ ወር ደህና ከሆነ ሚዲያም ላይ ምናምን ስሙን ያዩን ደህና መሆኗን ለማሳየት ጥሩ ሁኜ ይላታል። ልክ እንደ ካሜራ ጀርባ እንደሚቀርጸው ማለት ነው። ጥሩ ሁኝላት ይላታል። ለመኝታ ቤት ገብተው እንዳትናገረት እንዳትያዝራ እሷ ታስመስላለች። እኔ ደግሞ ሞኝ ነኝ እውነት ይመስለኛል። ከዛ በኋላ ወደሽ ከተደፋሽ ቢረቅጥሽ አይክፋሽ ነው ይባላል። ከዛ እኔም የእውነት መስሎኝ ስጃጀል ከዛ በየት በኩል እወጣለሁ እናቴ። ለማንኛውም ግን አሪፍ ነው፣ ቀጥሎበት። ከዚህ በኋላ የምትሸውደውን ሰው ፈልግ። እኔ አይደለም ይቅርና እኔ ሱመያን እወዳለሁ ብላ በአናቷ ብትተከል ማለት ነው አንተ ራሱ ብትተከል አንተ አሁን የሆነ ሀገር እኔ ከዚህ በኋላ የትም አልሄድም፣ ግን ቢሄድና ብትመጣ ራሱ አላገኘህም እንዳትመጣ። ለምን ታውቃለህ? አሁን ከአዩ ጋር ነው ብዬ ነው በስነ ስርዓት የማስበው። እንኳንም አላገኘውክ። ይሄኔ ወይ አዩ ትኖራለች ወይ ወንድሟ ልካል። وقال الذين كفروا لولا نزل عليه القرآن جملة